በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ታላቁ ጻድቅ አቡነ አቢብ ወይም አባ ቡላ። ይህን ታላቅ ቅዱስ በምን እንመስለዋለን? እኛ ኃጥአን ጣዕመ ዜናውን ነገረ ሕይወቱን ሰምተን ደስ ተሰኝተናል። ቅዱስ አባታችን ቡላ የእግዚአብሔር አገልጋይ ብለን እንጠራሃለን። ዳግመኛም አቢብ የብዙሃን አባት ብለን እንጠራሃለን። እርሱ ቅሉ አባትነትህ አንተን ለመሰሉ ቅዱሳን ቢሆንም እኛ ኃጥአንን ቸል እንደማትለንም እናውቃለን። አባ ማን ነው እንዳንተ የክርስቶስን ሕማማት የተሳተፈ? ማን ነው እንዳንተ በፈጣሪው ፍቅር ብዙ መከራዎችን የተቀበለ? ማንስ ነው እንዳንተ በአንዲት ጉርሻ አማልዶ ርስትን የሚያወርስ? የፍጡራንን እንተወውና በፈጣሪ አንደበት ተመስግነሃልና ቅዱሱ አባታችን ለአንተ ክብር ምስጋናና ስግደት በጸጋ ይገባሃል እንላለን። አባታችን አቡነ አቢብ የተወለደው በሦስተኛው መቶ ክፍለ ዘመን መጨረሻ አካባቢ ሲሆን ሀገረ ሙላዱ ሮሜ ናት። ወላጆቹ ቅዱስ አብርሃምና ቅድስት ሐሪክ እጅግ ጽኑ ክርስቲያኖች ነበሩ። ልጅ ግን አልነበራቸውም። ዘመነ ሰማዕታት ደርሶ ስደት በሆነ ጊዜ እነርሱም በረሃ ገቡ። በዚያም ሳሉ በቅዱስ መልአክ ብስራት ሐሪክ ጸንሳ ብሩህ የሆነ ልጅ ወለደች። ቅዱሱ ሕፃን ሲጸነስ ማንም ሳይተክለው የበቀለው ዛፍ ላይ መልአኩ እንዲህ የሚል የብርሃን ጽሑፍ ጽፎበት ወላጆቹ አይተዋል። ቡላ ገብሩ ለእግዚአብሔር ወቅዱሱ ለአምላከ ያዕቆብ ዘያሃድር ውስተ ጽዮን ይላል። ቅዱሱ ሕፃን ከተወለደ በኋላ ሳይጠመቅ ለ1 ዓመት ቆየ። ምክንያቱም ዘመኑ የጭንቅ ነውና ካህናትን እንኳን በዱር በከተማም ማግኘት አይቻልም ነበር። እመቤታችን ግን ወደ ሮሙ ሊቀ ጳጳሳት አባ ሰለባስትሪዮስ ሂዳ አጥምቀው አለችው። ወደ በረሃ ወርዶ ሊያጠምቀው ሲል ሕፃኑ ተነስቶ እጆቹንም ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ አመስግኖ ተጠመቀ። ከሰማይም ህብስትና ጽዋ ወርዶላቸው ሊቀ ጳጳሳቱ ቀድሶ ሁሉንም አቆረባቸው። የሕፃኑ ወላጆች ለልጃችን ስም እናውጣለት ቢሉ ቡላ ብሎ ሰየመው። እነርሱም ምስጢሩን ያውቁ ነበርና አደነቁ። የቅዱሱ ቡላ ወላጆች ለ10 ዓመታት አሳድገውት ድንገት ኅዳር 7 ቀን ተከታትለው አረፉ። ሕፃኑን የማሳደግ ኃላፊነት የአካባቢው ሰዎች ሆነ። ሕፃኑ ቡላ ምንም የ10 ዓመት ሕፃን ቢሆንም ያለ ማቋረጥ ሲጾም ሲጸልይ ክፉ መኮንን ለጣዖት ስገዱ እያለ መጣ። በዚህ ጊዜ በሕፃን አንደበቱ አምልኮተ ክርስቶስን ሰበከ። በዚህ የተበሳጨ መኮንኑ ስቃያትን አዘዘበት። በጅራፍ ገረፉት፣ በዘንግ ደበደቡት፣ ቆዳውን ገፈፉት፣ በመጋዝ ቆራርጠውም ጣሉት። ነገር ግን ኃይለ እግዚአብሔር ከእርሱ ጋር ነበርና 2 ጊዜ ከሞት ተነሳ። በመጨረሻ ግን ሚያዝያ 18 ቀን ተከልሎ ሰማዕት ሆኗል። ቅዱስ ቡላ ሰማዕትነቱን ከፈጸመ በኋላ ቅዱስ ሚካኤል በአክሊላት አክብሮ ወስዶ በገነት አኖረው፣ ከሰማዕታትም ጋር ደመረው። በዚያም ቡላ ቅዱስ ጊዮርጊስን ተመልክቶ ተደነቀ። መንፈሳዊ ቅንዓትን ቀንቷልና እባክህን ወደ ዓለም መልሰኝና ስለ ፍቅርህ እንደገና ልጋደል ሲል ጌታን ለመነ። ጌታችን ግን ወዳጄ ቡላ እንግዲህስ ሰማዕትነቱ ይበቃሃል፣ ሱታፌ ጻድቃንን ታገኝ ዘንድ ግን ፈቃዴ ነውና ሂድ አለው። ቅዱስ ሚካኤልም የቅዱስ ቡላን ነፍስ ከሥጋው ጋር አዋሃዶ ልብሰ መነኮሳትንም አልብሶ ግብፅ በረሃ ውስጥ አኖረው። አባ ቡላ ወደ በረሃ ከገባ ጀምሮ አርብ የጌታን ሕማማት እያሰበ ራሱን ያሰቃይ ገባ። ራሱን ይገርፋል፣ ፊቱን በጥፊ ይመታል፣ ሥጋውን እየቆረጠ ለአራዊት ይሰጣል። ከትልቅ ዛፍ ላይ ተሰቅሎ ወደ ታች ይወረወራል።
በጭንቅላቱ ተተክሎ ለብዙ ጊዜ ጸልዮ ጭንቅላቱ ይፈሳል። ሌላም ብዙ መከራዎችን የጌታን ሕማማት እያሰበ ይቀበላል። ስለ ጌታ ፍቅርም ምንም ነገር ሳይቀምስ ለ42 ዓመታት ጾሟል። ጌታችንም ስለ ክብሩ ዘወትር ይገለጥለት ነበር። የሚታየውም እንደተወለደ፣ እንደተጠመቀ፣ እንደተሰቀለ፣ እንደተነሳ፣ እንዳረገ እየሆነ ነበር። አንድ ቀንም ጌታችን መጥቶ ወዳጄ ቡላ እንዳንተ ስለ እኔ ስም መከራ የተቀበለ ሰው የለም፣ አንተም የብዙዎች አባት ነህና ስምህ አቢብ ወይም ሐቢብ ይሁን አለው። እስከ ይቤሎ አምላክ ቃለ አኮቴት ማሐዘኔ ረሰይኩ ለባህቲትከ ኩነኔ ዘመጠነዝ ታጸሙ ነፍስከ በቅኔ እንዲል አቡነ አቢብ ታላቁ እብሎን ጨምሮ በርካታ ደቀ መዛሙርትን አፈራ። ከመቤታችን ጋርም ዕለት ዕለት እየተጨዋወተ ዘለቀ። በተጋድሎ ሕይወቱም ከ10 ጊዜ በላይ ሙቶ ተነስቷል። በዚህች ቀን ሲያርፍ ገዳሙ በመላእክት ተሞላ። ጌታም ከድንግል እናቱ ጋር መጥቶ ወዳጄ ቡላ ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ፣ አቅም ቢያጣ አምላከ አቢብ ማረይ ብሎ 3 ጊዜ በዕለተ ዕረፍትህ የሚለምነኝን በስምህ እንኳን ቁራሽ የሚበላውን ሁሉ እምርልሃለሁ ብሎት ነፍሱን በክብር አሳረገ። በሰማይም እልልታ ተደረገ። ለአቡነ አቢብ አባ ቡላ የተሰጣቸው ቃል ኪዳን። እነሆ ሰማዕቱ አቡነ አቢብ ምዕመናን በሚቀምሱት የዕለት ምግብ አማካኝነት በነፍስም በሥጋም እንዲድኑ አስገራሚ የምህረት ቃል ኪዳን እንደተቀበሉ የሚናገር የገድል ተአምራታቸው ይህ ነው። ብዙዎች ስማቸውን ጠርተው የሚቀምሱት ምግብ አማካኝነት ከተለያዩ በሽታዎች የተፈወሱ አሉ። ይህ ቃል ኪዳናቸው ለሁላችን ይደረግልን ዘንድ ከመመገባችን አስቀድሞ የእግዚአብሔርን ስም እንጥራ፣ አቡነ ዘበሰማያት እንበል። ከተመገብን በኋላ የዕለት ምግባችንን ስለሰጠን እግዚአብሔርን እናመስግን። ዘወትር ከተመገብን በኋላ 3 ጊዜ ስለ ወዳጅ ስለ አቡነ አቢብ እያለን 3 ጊዜ እንቅመስ። አስቀድሞ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለአቡነ አቢብ ተገልጦላቸው ወዳጄ አቢብ ሆይ የሰውን ልጅ ለማዳን የተቀበልኩትን ሕማማተ መስቀል እያሰብህ ይህንን ሁሉ ገድል ፈጽመሃልና ምን እንዳደርግልህ ትወዳለህ? አላቸው። ንዑድ ክቡር ቅዱስ አባታችን አቡነ አቢብም ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ መቼም ሰው ሁሉ ሳይመገብ አይውልም አያድርምና በተመገበ ጊዜ ስሜን ጠርቶ የተማጸነውን ማርልኝ አሉት። ጌታችን ኢየሱስ ክርስቶስም አባታችን አቡነ አቢብ ለሰው ልጆች ያላቸውን ፍቅር ካደነቀ በኋላ ከማዕድ በኋላ ስብሐት ተብሎ የተረፈውን በእንተ አቢብ ብሎ 3 ጊዜ የተመገበውን ሰው ሁሉ ምርልሃለሁ በማለት ታላቅ የምሕረት ቃል ኪዳን ገብቶላቸዋል። ያልተጠመቀ አረማዊ አሕዛብም እንኳ ቢሆን ስለ አቡነ አቢብ ብሎ ከተማጸነ ጌታችንን ያንን ሰው ወደ ቀናች የእምነት መንገድ ሳይመራውና በንስሐ ሳይጠራው በሞት እንደማይወስደው ለአባታችን ቃል ኪዳን ገብቶላቸዋል። ለማዳን ትንሽ ምክንያት የሚፈልግ ያለ ምክንያትም የማያድን ልዑል እግዚአብሔር ስሙ እስከ ዘላለም ድረስ ይክበር ይመስገን። ሰው ተመግቦ እንኳን መዳን እንዲችል ይህን ድንቅ ቃል ኪዳን ለአባታችን ሰጥቷቸዋልና በየቀኑ በዚህ ቃል ኪዳን እንጠቀምበት። ተመግበን ከጨረስን ስብሐት ካልን በኋላ 3 ጊዜ በእንተ አቡነ አቢብ ብለን እንቅመስ። አዎ በምናቀርበው የስንፍና ምክንያት ለማመስገን ጊዜ ብናጣ እንኳን ቢያንስ ከተመገብን በኋላ ከስብሐት ቀጥሎ 3 ጊዜ በመቅመስ በእንተ አቡነ አቢብ ብንል እግዚአብሔርን በቀን 3 ጊዜ ማመስገን ቻልን ማለት ነው። ከጻድቁም ቃል ኪዳን ተካፋዮች ሆን ማለት ነው። በግዕዝ ስብሐት ማለት የማንችል ሰዎች ካለን ደግሞ በአማርኛ የዘውትር ጸሎት ላይ ጸሎተ ሃይማኖት የመጨረሻው ላይ ማለትም ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብሎ ጀምሮ ይህን ኅብስት ላበላን ይህን ጽዋ ላጠጣን እያለ የሚቀጥለውን መጸለይ ነው። ጥቅምት 25 ቀን በዓመታዊ የዕረፍት በዓላቸው ታስበው የሚውሉት ጻድቁና ሰማዕቱ አቡነ አቢብ ከቃል ኪዳናቸው ረድኤት በረከት ያካፍሉን። በእንተ አቡነ አቢብ አምላከ ጻድቃን ወሰማዕት በቃል ኪዳናቸው እንዲምረን ቸርነቱ ይርዳን፣ በረከታቸውንም አትርፎ ይስጠን። አሜን። ጥቅምት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት
አቡነ አቢብ አባ ቡላ፣ አባ እብሎይ ገዳማዊ፣ ቅዱስ ዮልዮስ ሰማዕት፣ ቅዱስ አብርሃምና ሐሪክ፣ ቅዱሳን አሞኒና ሙሲያ ማለትም የታላቁ እብሎ ወላጆች። ጥቅምት 25 የሚከበሩ ወርሃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ ቅዱስ አቡፋና ጻድቅ፣ ታላቁ አባ ቢጻሪዮን። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል ይላል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 24። የመረጃ ምንጭ ደብረ ሰላም ቃጭልቃ አቡነ አቢብ ገዳም ያሳተመው ገድለ አቡነ አቢብ ገጽ 105።